የከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ ለዜጎች ስራ ዕድል መፍጠር የወጣቶችን ፍትሃዊ የኢኮኖሚ ተጠቃሚነትን ከማረጋገጥም ባሻገር ለሀገር ኢኮኖሚ እድገትም ከፍተኛ አስተዋጽኦ ይኖረዋል ብለዋል። በ2018 በጀት ዓመት ታቅደው ያልተሳኩ ተግባራትን በ2019 በጀት ዓመት በመካስ ለስራ አጥ ዜጎች ስራ ለመፍጠር ብድር በማሰራጨት ማምረቻና መሸጫ ቦታ በማቅረብና የገበያ ትስስር ለመፍጠር በትኩረት እንደሚሰራ ተናግረዋል። እነዚህ ስራ አጥ ዜጎች ስራ እድል ሲያገኙ ራሳቸው ተጠቃሚ ይሆናሉ። በእነሱ ስር የሚቀጠር ሌላ ስራ ደግሞ ስራ እድል ያገኛል። ኢኮኖሚው እንዲያድግ፣ ኢኮኖሚው እንዲያንሰራራ አስተዋጽኦ ያደርጋሉ። ማህበራዊ ችግሮቻቸውን ይቀርፋሉ። በጣም ብዙ ትርጉም ነው ያለው። ይሄ ካልሆነ ደግሞ ተቃራኒው ይሆናል ማለት ነው። ሰው ስራ በማይሰራበት ጊዜ ልማት ላይ በማይሰማራበት ጊዜ በሌላ ጉዳይ ላይ ይሰማራል። ያ ሁሉም ነገር ነው የሚረብሸው። ኢኮኖሚውን ይረብሻል፣ ፖለቲካውን ይረብሻል፣ አካባቢውን ይረብሻል፣ ሁሉም ነገር ነው የሚረብሸው። ስለዚህ ለስራ አጥ ዜጎች የስራ ዕድል መፍጠር ማለት ትርጉሙ ብዙ እንደሆነ በደንብ ልንረዳ ይገባል። ይሄን ያህል ስራ አጦችን ወደ ስራ እናስገባለን ብለን አቅደን ከ100% በላይ ስራ አጦችን ወደ ስራ አስገብተናል። በጣም ጥሩ አፈጻጸም ነው። ግን እነዚህ ወደ ስራ ያስገባናቸው ስራ አጥ ዜጎች በሙሉ ሙሉ አቅማቸውን በትክክል ጥቅም ላይ አውለው ማግኘት የሚገባቸውን ገቢ ማግኘት የሚገባቸውን ትርፍ እንዲያገኙ ከማድረግ አኳያ ምን ያህል ነው ተግባራዊ ያደረግነው? ቁጥሩን አይደለም ማየት የሚገባን፣ ከቁጥሩ ባለፈ ጥራቱን ማየት በጣም አስፈላጊ ነው የሚሆነው። የከምባታ ዞን የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተክሌ ስዩም በበኩላቸው ስራ አጥነት የመልካም አስተዳደር ችግር ነው ያሉ ሲሆን በከፍተኛ ትምህርት ተቋማት ገብተው ተመርቀው ወደ ስራ ያልተሰማሩ ወጣቶችን የግንዛቤ ስልጠና በመስጠት በተለያዩ ዘርፎች ለማሰማራት ይሰራልም ብለዋል። በጊዜያዊ ስራ የተሰማሩ በርካታ ወጣቶችን የግንዛቤ ስልጠናዎችን በመስጠት እንዲቆጥቡ በማድረግ ዘላቂና ቋሚ ስራ ዘርፍ ለማሸጋገርም በትኩረት ይሰራል ብለዋል። በርካታ ወጣቶች በጊዜያዊ ተሰማርተው ስራ ይሰራሉ። እነዚህ ወጣቶች ግንዛቤ ፈጥረን እንዲቆጥቡ አድርገን ወደ ቋሚ ከማሸጋገር ያለው ነገር በልዩ ሁኔታ መምራት ያስፈልጋል። ሁሉም መዋቅር ላይ የተሰማሩ ወጣቶች አሉ። ስለዚህ ማስቆጠብና ግንዛቤ ፈጥረን ወደ ስራ ወደ ቋሚ ከማሸጋገር ያለው ነገር በልዩ ሁኔታ ቢመራ ጥሩ ነው የሚነገራለኝ። ሌላኛው ብድር አመላለስ ነው። ብድር አመላለስ ላይ ከአብዛኛው ከዚህ ቀደም ከነበረው ማነቆ እየወጣን በጣም ቢሆንም አሁንም በደንብ መስራት ያስፈልጋል። በርካታ ሀብት ፈሶ ነው ያለው። ይሄንን በደንብ ምክር ቤቱ እየገመገመ ግብረ ኃይሉ እየገመገመ ከማስመለስ ጋር ያለው ነገር አሁንም በደንብ መስራት ያስፈልጋል የሚነገራለኝ። የከምባታ ዞን ስራ ዕድል ፈጠራና ኢንተርፕራይዝ ልማት መምሪያ ኃላፊ አቶ ተስፋውን ደንታሞ በበኩላቸው በ2018 በጀት ዓመት ከተለዩ ስራ አጥ ወጣቶች መካከል ከ57000 በላይ ወጣቶች ቋሚ የስራ ዕድል መፍጠራቸውን ተናግረዋል። በ2018 ላይ የወጣቶች ልያታ ከማድረግ አንጻር እንደ ዞናችን ወደ 68206 ወጣት እንለያለን ተብሎ የታቀደ እቅድ ወደ 74898 ወጣት መለየት የተቻለበትና ወደ ስራ እንዲገባ ማድረግ የተቻለበት ሁኔታ ነው ያለው። ከዚህ አንጻር ቋሚ የስራ ዕድል ከመፍጠር አንጻር በአመቱ ያቀድነው እቅድ 50260 ወጣት ከተለየ ወጣት 80% ቋሚ የስራ ዕድል ለመፍጠር ታቅዶ ስራዎች እየተሰሩ የነበሩበት ሁኔታ ነው ያለው። ከዚህ አንጻር ወደ 57350 ወጣቶች ቋሚ የስራ ዕድል እንዲያገኙ ማድረግ ተችሏል። አሁንም የወጣቱ ችግር ሙሉ በሙሉ ተፈቷል የሚል እምነት የሌለ በመሆኑ ምናልባት በዚህ በንቅናቄ መድረክ የሚቀመጡ አቅጣጫዎች፣ ማጠቃለያ ሐሳቦች በዞናችን ትልቅ ለውጥ ሊያመጡ የሚችሉ እንደሆነ ይጠበቃል።